የዋህነት ማለት ጅልነት ማለት አይደለም። መጀመሪያ ቂልነት ማለት አይደለም። የዋህነት ማለት የጥበብ ጥግ ማለት ነው። በቃ የእውቀት ጥግ መጨረሻ ማለት ነው። እኔ የዋህ በልቤ ትሑት ነኝ ያለው እግዚአብሔር ነው። እግዚአብሔርን መምሰል ማለት ነው የዋህነት። ስለዚህ አንድ ሰው የዋህ ሆነ ማለት እግዚአብሔርን የሚያይበት ደረጃ ላይ ደርሷል ማለት ነው። የዋሃን ብፁዓን ናቸው እግዚአብሔርን ያዩታልና አይደል የተባለው? የመጨረሻ የብቃት ደረጃ የሚባለው ሥላሴን ማየት ነው። የነጽሮተ ስሉስ ቅዱስ ምንለው ሥላሴን ማየት ለሰው በሚገባው በሚረዳው ሊያየው በሚችለው መልኩ እግዚአብሔር አብ ወልድ መንፈስ ቅዱስ ራሱን የሚገልጥበት የመጨረሻው ደረጃ ማለት ነው። የብቃት ደረጃ